ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ሳምንታዊ ስፖርታዊ ዜናዎችን ይዤላችሁ መጥቻለሁ። አለሜው ቀያኔ ከጋርንቻ ስፖርትና ዜና። በዱባይ ማራቶን ኢትዮጵያውያን አትሌቶች በድል አሸበረቁ። በእንግሊዝ ፕሪሚየር ሊግ የኖርዊች እና ሊቨርፑል የ90 ደቂቃ ትንቅንቅ የመጨረሻ ውጤት የሊቨርፑሉ አሰልጣኝ ንብረት ላይ ጉዳት አደረሰም። ባለፈው አርብ ዱባይ ውስጥ በተካሄደው የማራቶን ውድድር ኢትዮጵያውያኑ በሴቶችም በወንዶችም በድል አሸብርቀዋል። የኢትዮጵያውያኑ ብቻ ፉክክር እስኪመስል ድረስ አረንጓዴ፣ ቀይና ቢጫ ማሊያዎቹ እየተከታተሉ የውድድሩን የመጨረሻ መስመር እየረገጡት አልፈዋል። በወንዶች አንደኛ በመሆን ሪባኑን በጥሶ የገባው የ23 ዓመቱ ተስፋዬ አበራ ነው። ተስፋዬ የገባበት ሰዓት 2 ሰዓት ከ04 ደቂቃ ከ24 ሰከንድ ሲሆን የቦታውን የምንጊዜም ፈጣን ሰዓት ለመስበር የነበረው እድል ለጥቂት አመልጦታል። የዱባይ ማራቶን ክብረ ወሰን የተያዘው በሌላኛው ኢትዮጵያዊ አየለ አብሽሮ ሲሆን የገባበት ሰዓት 2 ሰዓት ከ04 ከ23 ሰከንድ ነው። በሴቶች ቀድማ የገባችው ትርፌ ጸጋዬ የውድድሩን የምንጊዜም ሁለተኛ ፈጣን ሰዓት ማስመዝገብ ችላለች። በ2013 አሸናፊ የነበረችው ትርፌ 2 ሰዓት ከ19 ደቂቃ 41 ሰከንድ በመሸፈን በድጋሜ ባለድል ሆናለች። በወንዶች ምድብ በርካታ አትሌቶች 5 ኪሎ ሜትሩን 14 ደቂቃ 35 ሰከንድ በሆነ ጊዜ ሸፍነውታል። ይህን ተከትሎ ክብረ ወሰኑ ሊሻሻል ይችላል ሲሉ በርካታ ተመልካቾች ጠብቀው ነበር። ሆኖም ግምታቸው አልተሳካም። የ2016ቱን የዱባይ ማራቶን ውድድር የዓለም አቀፉ አትሌቲክስ ፌዴሬሽኖች ፕሬዝዳንት ሴባስቲያን ኮ በክብር እንግድነት በመገኘት ተከታትለውታል። የዱባይን ማራቶን የወንዶች ምድብ ኬንያዊው ዴቪድ በማሳይ በ2011 ካሸነፈ ወዲህ ኢትዮጵያውያኑ በተከታታይ በማሸነፍ የራሳቸው አድርገውታል። በሴቶች ግን ይህ ውድድር የኢትዮጵያውያኑ የሆነው ከ2007 ጀምሮ ነው። ለ10 ተከታታይ ዓመታት የኛዎቹ ሴት እህቶቻችን እየተፈራረቁ አሸናፊ ሆነውበታል። በዘንድሮው የዱባይ ማራቶን በወንዶች በኩል 7ኛና 9ኛ ላይ ከገቡት ሁለት ኬንያዎች ውጪ ከ1 እስከ 10 ያሉት ሁሉም አረንጓዴ ጎርፎቹ ኢትዮጵያውያን ሲሆኑ በሴቶች 6ኛ ቦታውን ብቻ ለአንዲት ትውልደ ኢትዮጵያዊት የባህሬን ሯጭ ሰጥተው እስከ 10 ያለውን ተቆጣጥረውታል። በእንግሊዝ ፕሪሚየር ሊግ የሳምንቱ ተጠባቂ ጨዋታ የአርሰናልና ቼልሲ ቢሆንም የተመልካቾችን ቀልብ ስቦ ያለፈው ግን ኖርዊች እና ሊቨርፑል ያደረጉት እልህ አስጨራሽ ፍልሚያ ነው። በመጀመሪያው አጋማሽ በኖርዊች ደጋፊዎች ዘንድ ደምቃ የቆየችው ፀሐይ ወደ ኋላ ግን ጨልማባቸዋለች። 18ኛው ደቂቃ ላይ ብራዚላዊ ፊርሚኖ ለሊቨርፑል ሲያስቆጥር ሊቨርፑሎች ፈነደቁ። 29ኛው ደቂቃ ንቦኪያኒ ለኖርዊች የአቻ ጎል በማስቆጠሩ ኖርዊች መነቃቃት ጀመሩ። በ41ኛውና 54ኛው ደቂቃ በተከታታይ የሊቨርፑል መረቦች ላይ የገቡት ግቦች ኖርዊቾችን ሲያስፈነድቁ ሊቨርፑሎች ላይ ሐዘንና ጨለማ ሆነ። አሰልጣኝ ዮርገን ክሎፕም ፍሪጅ ውስጥ የገቡ ያህል ቀዘቀዙ። 55ኛው ደቂቃ ላይ ሄንደርሰን ለሊቨርፑል አገባና የጨለመውን ምሽት ወገግ አደረገው። 63ኛው ላይ ፊርሚኖ፣ 75ኛው ላይ ሚልነር አከታትለው ያገቧቸው ግቦች ኖርዊች ላይ ደምቃ የነበረችውን ጮራ አጥፍተው ሊቨርፑሎች ላይ እንድትበራ ያስቻሉ ነበሩ። የጨዋታው ድራማ ቀጥሎ በኖርዊች ተጫዋቾች የተመታ ምርጥ ኳስ በ90ኛው ደቂቃ ላይ የሊቨርፑልን መረብ አወዛወዘው። ኖርዊች 4 ሊቨርፑል 4። ተጨማሪ ደቂቃዎች ሊጠናቀቁ በተቃረቡበት ሽርፍራፊ ሴኮንዶች ውስጥ ግን ሊቨርፑሎች በላላና አማካኝነት ተጨማሪ ግብ በማስቆጠር ከእጃቸው የወጣውን ድል መልሰው ሲጨብጡ ከተጫዋቾች እስከ አሰልጣኝ ድረስ የነበሩ የሊቨርፑል ሰዎች ሻምፒዮን የሆኑ ያህል በደስታ ሰከሩ። ጀርመናዊ ዋና አሰልጣኝ ዮርገን ክሎፕ ከሜዳ ውጭና ከሜዳ ውስጥ በነበሩ ተጫዋቾች ተከበው ደስታቸውን ሲያስነኩት አንድ ልብ ያላሉት ነገር ነበር። አይናቸው ላይ የነበረው መነጽራቸው ወድቆ መረጋገጡን። ሁለተኛ መነጽር ነበረኝ፣ ችግሩ ያለ መነጽር ሌላኛውን መነጽር ማግኘት አለመቻሌ ነው ሲሉ በደስታ የሰከሩት ክሎፕ ለጋዜጠኞች ተናግረዋል። ይህ ጋርንቻ ስፖርትና ዜና ነው። አዘጋጅ አለሜው ቀያ ነበርኩ። መልካም ጊዜ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ሳምንታዊ ስፖርታዊ ዜናዎችን ይዤላችሁ መጥቻለሁ።